ሰላም እንዴት አላችሁ? ለዛሬ ስለ ስንፈተ ወሲብ መፍትሄዎችና ሐሳባችን ልናጋራችሁ ወደናል። ከዛ በፊት ግን ቻናላችን ሰብስክራይብ በማድረግ ቤተሰባችን እንዲሆኑ ጋብዘናችኋል። እንግዲህ ስለ ስንፈተ ወሲብ ስናወራ የብልት መነሳት ችግር ወይም የወሲብ ስንፈት፣ እርካታ ደረጃ ሳይደርሱ የዘር ፈሳሽ ማውጣት፣ የወሲብ ስሜት አልባነት የስንፈት ወሲብ አይነቶች ናቸው። የመጀመሪያው ስንመለከት የብልት መነሳት ችግር ያለባቸው ሰዎች በብዛት እናገኛለን። በተለያየ የዕድሜ ክልል ውስጥ ያሉ የህብረተሰብ ክፍሎች ቢያጠቃም በተደጋጋሚ ወደ ሕክምና የሚመጡት ግን ዕድሜያቸው ከ60 ዓመት በላይ በሆኑት ላይ ነው። ሁለት አይነት ምክንያቶች አሉ። የመጀመሪያው ከስነ ልቦና ጋር የተያዘ ሲሆን ሁለተኛው ደግሞ ኦርጋኒክ የሆነ የተለያዩ በሽታዎች በሚፈጥሩት ተጽዕኖ ይከሰታል። ዋነኛው የስንፈተ ወሲብ መንስኤ ተብሎ የሚጠቀሰው የስነ ልቦና ጉዳይ ነው። አብዛኛውን ጊዜ የአእምሮ ውጥረት በሚኖርበት ጊዜ ጭንቀትና የተለያዩ ሐሳቦች ለስንፈተ ወሲብ ያጋልጡናል። ሌላው የአካል ድካምና መዛል ነው። ለምሳሌ አካሉ በብዙ ሥራ ሲንቀሳቀስ የዋለ ሰው በግንኙነት ወቅት የብልት መነሳት፣ ስሜት ማጣት አሊያም ለወሲብ ምቹ ባልሆኑ ሁኔታ ውስጥ ሊገኝ ይችላል። ብልት ርቀት ደረጃ ሳይደርስ አስቀድሞ ጥንካሬውን የሚያጣበት ምክንያት የሐሳቦች መደራረብ በመኖራቸው ነው። ይህንንም ጥሩ ያልሆነ ግብረ ሥጋ ግንኙነት እንዲኖር ያደርጋል። ግብረ ሥጋ ግንኙነት ደግሞ በባህሪው ሙሉ በሙሉ ትኩረት የሚሻ ጉዳይ ነው። ሌላው በባልና በሚስት መካከል አለመግባባት፣ ቅሬታ በሚኖርበት ጊዜ ተነሳሽነቱ በሁለቱም ወገን ይቀንሳል። የአንድሮጅን ኬሚካል መመረት ወንዶች ላይ ብዛት የደም ፍሰቱ ወደ ብልት እንዲሆን በማድረጉ ብልት እንዲነሳ ያደርጋል። የፖርኖግራፊ ፊልሞች በሚፈጥሩት ጫና፣ በሥራ ጫና፣ ሐዘን፣ ስኳር፣ ደም ግፊትና የአባላዘር በሽታዎች ስንፈተ ወሲብ እንዲፈጠር ያደርጋሉ። በግንኙነት ወቅት ብልት እንዲነሳ ካስፈለገ ከፍተኛ የደም ዝውውር ሊኖር ይገባል። እነዚህንም ችግሮች ለመፍታት የሚያስችለውን ሕክምናዊ መፍትሄዎች ልንነግራችሁ ወደናል። በቅድሚያ ወሲባዊ ሕይወት እንዴት ሚስጥር በየሰው አእምሮ ውስጥ በመቀበሩ ችግሮችን አውጥቶ ከሕክምና ባለሙያዎችና ከትዳር አጋር ወይም ፍቅረኛ ጋር ለመወየት አለመቻል በራሱ ችግሩን የሚያባብስ ምክንያት ናቸው። ከሕክምናው ጋር የተገናኙትም በትክክል ሕክምና ተከታትለው ሲያጠናቁ አይታዩም። በመሆኑ በቀላሉ መፍትሄ ላገኙ ከሚችሉበት አጋጣሚ በመራቅ ለተለያዩ አላስፈላጊ የጊዜና ገንዘብ ብክነቶች ይዳርጋሉ። በመሆኑም መፍትሄው የመጀመሪያው እርምጃ የችግሩን መነሻ ምክንያት ለይቶ ማወቅ ነው። እንደ መንስኤ የተለያዩ ሕክምናዎች ያገኛሉ። ከስነ ልቦና የተያዘ ከሆነ ያለ መድኃኒት ሊስተካከል ስለሚችል ያለውን ችግር ማለትም አካላዊና አእምሯዊ ሁኔታ የስነ ልቦና ድጋፍ በማግኘት በማስተካከል ሊቀረፍ ይችላል። ከተለያዩ ህመሞች የሚነሳው የስንፈተ ወሲብ ችግር ከመቆጣጠር ከመከላከል ባሻገር መድኃኒቶችን ለደም የሚገባውን የወሲብ ስሜት መጠበቅ የሚቻልባቸው መንገዶች አሉ። በዚህም ውስጥ አልፈን መፍትሄ ካልተገኘ የመጨረሻው አማራጭ ረዳት መድኃኒቶችን ማካተት ይሆናል። እነዚህ መድኃኒቶች ያላቸው ጥቅም ምንድን ነው? የደም ዝውውር በመጨመር ነርቮች እንዲነቃቁ፣ የወንዱ ብልት አካባቢ ያሉ ጡንቻዎች እንዲኮማተሩና ብልት እንዲጠነክር የሚያደርጉ ናቸው። መድኃኒቱንም በሕክምና ባለሙያ ትዕዛዝ መሠረት በጥንቃቄ ሊወስድ ይገባል። የመድኃኒቱ አይነት መጠኑ ሊያውቅ የሚችለው በሕክምና ዘርፍ በቂ ትምህርትና ልምድ ያለው ባለሙያ ብቻ ነው። መድኃኒቶቹ ጥቅም እንዳላቸው ሁሉ ብዙ ጉዳቶችም ሊያስከትሉ ይችላሉ። ለዚህም ነው የባለሙያ ድጋፍ፣ አላስፈላጊ ሁኔታዎችን በማገንዘብ መድኃኒቶችን ማዘዝ፣ ውጤታቸውን መከታተል፣ ከተቻለ መድኃኒቱን ያለምንም ጉዳት የሚጠበቀውን ውጤት እንዲያስመዘግብ ይረዳዋል የምንለው። መድኃኒት መታዘዝ ያለበትና ወቅቱን በተመለከተ ምክንያቱ ታውቆ አማራጭ መፍትሄ ታይተው ግድ የሚሉ ሁኔታዎች ሲፈጠሩ ብቻ ነው መድኃኒት መጠቀም የምንችለው። የመድኃኒቱ መጠንና አይነት፣ መቼ መወሰድ አለበት፣ መድኃኒቱ መውሰድ የሚችሉ ሰዎች መድኃኒቱ ሲወስዱ ችግር ይገጥማቸዋል የሚለውን የሚወስነው ባለሙያው ብቻ ነው። ሰዎች ከተለያዩ ምንጮች ካገኟቸው መረጃዎች ተነስተው መድኃኒቶችን ያለ ሕክምና ትዕዛዝ ይወስዳሉ።
ለዚህ ምክንያት ለችግሩ ትክክለኛ መፍትሄ ሊሰጥ ወደሚችለው ባለሙያ ለመሄድ ያለው ተነሳሽነት በጣም ዝቅተኛ መሆን፣ የወሲብ ምስጢራዊነት እሳቤ፣ የመድኃኒቶች የጎንዮሽ ችግር ያለመረዳት፣ የጓደኛና የተለያዩ የወሲብ ትዕይንቶችን ከሚያስከትሉ ጫና የተነሳ ነው። ችግሩ ሳይኖር መድኃኒቶችን አፈላልጎ መጠቀም የመቻል አቅምን ድፍረት፣ በተጨማሪ ህገወጥ የመድኃኒት ዝውውር መኖሩ የራሱ አስተዋጽኦ ያበረክታል። ለምሳሌ ቪያግራ የተሰኘው መድኃኒት በተለያየ መልኩ ማግኘት የቻሉ ሰዎች ዝም ብለው ቢጠቀሙበት ምን ያስከትላል? የልብ ድካም ያለባቸው አርቲፊሻል መሳሪያዎችን በልባቸው የተገጠመላቸው ሰዎች ችግር ይገጥማቸዋል። መድኃኒቶቹም በዚህ ሁኔታ ከጥቅም ይልቅ ጉዳታቸው ያመዝናል። በተጨማሪም ከልክ ያለፈ የብልት መነቃቃት ሳቢያ ብልት ቆሞ ላይመለስ የሚችልበት ሁኔታ ይፈጠራል። ሌላው በግንኙነት ወቅት ብልት በጣም ከመወጣጠሩ የተነሳ የብልት ዘንግ ስብራት ሊያጋጥም የሚችላቸው ሁኔታዎች ይፈጠራሉ። የስንፈተ ወሲብ መድኃኒቶች ማግኘት ስለተቻለ ብቻ መጠቀም ከጥቅሙ ጉዳቱ ያመዝናል። መድኃኒቱ ደጋግሞ መውሰድ አስቀድመን የጠቀስናቸውን ችግሮች ማባባስ ያስከትላል። በተለምዶ የወንዶች ብልት ከተነሳ ከተወሰነ ጊዜ በኋላ ወደ ቀድሞ ቦታው ይመለሳል። ለረጅም ሰዓት ተንስቶ የሚቆይበት ወቅት እጅግ በጣም ከፍተኛ ህመም አለው። መልሶ ግንኙነት ማድረግ በሚያስፈልግበት ጊዜም ሊያስቸግር ይችላል። እንደ ቪያግራ ያሉ መድኃኒቶች መጠቀም የጀመረ ሰው የጥገኝነት ባህሪ ስለሚዋሃደው ያለው በራስ መተማመን ይቀንሳል። ያለ መድኃኒቱ በተፈጥሯዊ መንገድ ለወሲብ በመዘጋጀትና መደሰትም ያቀተዋል። የቪያግራ መድኃኒት በኪኒን መልክ የሚሰጥ ሲሆን አልፎም በመርፌ መልክ ይሰጣል። ስለሆነም ስንፈተ ወሲብ ያስከተለው የቴስቶስትሮን ማነስ፣ የስነ ልቦና ጫና፣ አካላዊ ድካም እንዲሁም ሌሎችም መንስኤዎች ውስጥ የትኛው እንደሆነ ታውቆ መድኃኒቶቹ ይመረጣሉ። አብዛኛው ስንፈተ ወሲብ ችግሮች ባህሪን ከማስተካከል ስነ ልቦና ድጋፍና ምክር በመስጠት ያለ መድኃኒት ሊታከሙ የሚችሉ ናቸው። ሕክምና ቦታ መጥተው ፈራተባ እያሉ የመናገር ከፍተኛ ችግር አለ። ይህም ተወግዶ ግልጽነት ከዳበረ ችግሩ እንዲቀረፍ ይረዳል። በወጣቶች በኩል ለዚህ ችግር የሚጋለጡባቸው ዋነኛ ምክንያት በሱስ መጠመድ ሲሆን በተለይም ለረጅም ጊዜ ጫት መቃምና በብዛት አልኮል የሚወስዱ ከሆነ ለስንፈተ ወሲብ ይጋለጣሉ። ከጋብቻ በፊት የሚኖር ከግብረ ስጋ ግንኙነት ለስንፈተ ወሲብ ያጋልጣል። እኛ ሀገር ባይኖርም በባለትዳሮች መካከል የሚደረግ የወሲብ ሕክምና በተለይ ሀገሮች የሚሰጡ ሲሆን ከትዳር አጋር ጋር በሚያጋጥም የወሲብ አለመጣጣም ችግሮችን በማጥናት መፍትሄ ማስቀመጥ የሚቻልበት ሂደት ነው። በወሲብ ህይወት ውስጥ ዝግጁነትና ግልጽነት ትኩረት ሊሰጥባቸው የሚገቡ ነጥቦች ናቸው። ስለ ወሲብ ከትዳር አጋር ወይም ፍቅረኛ ጋር በግልጽ በማውራት ለችግሮች መፍትሄ ለመፈለግ ይረዳል። በዚህ ሳቢያ የሚደርስ የትዳር መፍረሶች መታደግ ይቻላል። ተገቢውን ሕክምና ማግኘትና በተለይም ቤተሰባዊ መረዳዳትና በወሲብ ወቅት ማዘጋጀት ራስን የተረጋጋ ፍቅር የተሞላበትና መተማመን የሰፈነበት ወሲብ ሙሉ ደስታን ያጎናጽፋል። ቪያግራን ወንዶች ያለ ሐኪም ትዕዛዝ ሲጠቀሙበት ከጥቅሙ ጉዳቱ እንደሚያመዝንም የታወቀ ሲሆን ይህ መድኃኒት ለሴቶች ጥቅም ስለማይኖረው በድፍረትና ባለማወቅ የወሲብ መነቃቀት ይፈጥራል ብለው ሴቶች እንዳይጠቀሙበት እናስጠነቅቃለን። መድኃኒቶች ህጋዊ ባልሆነ መንገድ ሲገቡ ጥራታቸው ያልተፈተነ፣ የማደን አቅማቸው፣ የጎንዮሽ ጉዳታቸው፣ የአወሳሰድ መጠናቸውና ልዩ ጥቅም የሚያስገኝባቸው ችግራዊ መንስኤዎች ስለማይታወቁ ያለ ሐኪም ትዕዛዝ መውሰዱ ለከፋ ችጋር ያጋልጣሉና የጥንቃቄ እርምጃ እየተስተዋለ ሊሆን ይገባል። ጤና ይስጥልን። ካሌብ